ፍቅር አሁንም አደይን ከመጉዳት ወደ ኋላ አላለችም። አደይ የምትጠጣበት ብርጭቆ ውስጥ አደይ ተነስታ በሄደችበት ሰዓት መድኃኒት ልትጨምር ስትል ዴብና አደይ ደረሱባት። እናም ዴብ ተቆጥቶ ምን እየሰራሽ ነው ፍቅር በሚላት ሰዓት አረ ምንም አልሰራም ምንም እያደረኩ እኮ አይደለም ብላ ብርጭቆውን ይዛ እየተደናበረች ወደ ውስጥ ገባች። ፍቅር አሁንም ተስፋ አልቆረጠችም። አደይን ከመጉዳትና ዴብን የራስ ያደርጋለሁ ብላ ከማሰብ አሁንም ቢሆን ወደ ኋላ አላለችም። ነገር ግን ደግሞ የክፉ ሰው መጨረሻ መቼም ቢሆን አይሳካለትም። ባለፈው ክፍል እንግዲህ ዴብና አደይ ሊሳሳሙ ሲሉ የፍቅር እናት ደርሳባቸው ነበር። እናም አፏን ይዛ ምን እያደረጋችሁ ነው እዚህ ትላቸዋለች። ሁለቶች የሚደናገጡና መቼም የጨነቀው ሰው የሆነ ምክንያት አያጣምና እኔ እኮ አደይን ወደ ቤት እንድትመለስ እኮ እያባበልኳት ነው እያገባባኋት ነው የሚባለው ሲላት እንግዲህ ነው እሺ በቃ እዚህ ድረስ ከመጣችማ ቤት ሳትገባ አትመለስም። ለማንኛውም እኔም የሆነ ቦታ ድርሽ እመጣለሁኝ አደራ ቤቱን አደራ ሰጥቼሻለሁ ትላታለች። ነገር ግን የፍቅር እናት ነቅታባቸዋለች። የዴብና አደይ የፍቅር ግንኙነት እንዳላቸው በግልጽ አውቃለች። ነገር ግን እነሱ በጣም ስለተደናገጡ አይ እኔ አውቄባቸዋለሁ የፍቅር ግንኙነት አላችሁ ብላ እንዳትነግራቸው ስላሳዘኗት ያው አውቃ እንዳላወቀች መስላ ጥላቸው ሄደች። አደይም ጎበዝ ናት። እንግዲህ እኔ የምልህ ዴብ እትዬ ነቅታብናለች እኔ እናንተ የሆነ ነገር እንዳለ ነቅታብናለች ብትለውም ዴብ ግን ኧረ እባክሽ አልነቃችም ብትነቃ ዝም ብላ ትሄዳለች ብለሽ ነው እንዴ ይላታል። ለማንኛቸውም ብለው እንግዲህ ያው ስላፈሩ ወደ ቤት ሄደዋል። ወደ ቤት በገቡበት ሰዓት ግን ቤዛ መታ ነበረ። ቤዛ በመጣችበት ሰዓት አሹ አላስገባም አንቺ ባለጌ እንዴት እንደዛ አድርገሽ ልጆች ልትገኛቸው ብለሽ እንደገና ደግሞ አታፍሪም ተመልሰሽ ወደዚህ ቤት ስትመጪ እግርሽን ነበር ቆምጦ ማሳረፍ ያው መሽምትዬ ተመጣች እንዳትወጣ ስላለችና እሷም ስትመጣ ፖሊስ ይዛ መታ ለታስይዝሽ ትፈልጋለች እና ደግሞ ዴብን በረካ ይሆንና እኔንና አደይን ከጉድ ያወጣን እሱ ነው እውነቱን ተናግሮ ይላታል። እንግዲህ አይን አውጣ ናት ቤዛ አሁንም ድረስ ኧረ እባክህ እኔ በሌለሁበት ሰዓት አውቃችሁ እኔ ላይ ሁሉንም ወንጀል እኔ ላይ ያደረጋችሁት ማለት ነው ትልና ወደ ቤት ትገባለች። ወደ ቤት በምትገባበት ሰዓት ግን ፍቅር ቁጭ ብላ ስለነበረ ፍቅር ነች የጠበቀቻት። ፍቅርን አንቺ ተመልሰሽ መጣሽ አይንሽን በጨው አጥበሽ እንዴት እንደዛ ታደርጊያለሽ? እኛ ለአደይ ያሰብነውን እንዴት ለና ለዴብ ታደርጊያለሽ ብላ በጣም ተናደደች ፍቅር። ነገር ግን ቤዛ አሁንም ልታምን አልቻለችም። ኧረ እባክሽ እኔ ምንም የማውቀው ነገር የለም ስትላት ያው የቤዛን ተንኮል ስለምታውቀው ፍቅር አንቺ ውሸታም አትዋሽ ብላ ልታባራ ስትል ነገር ግን አሹ መውጣት የለባትም ምክንያቱም ደግሞ አሁን ቶሎ ብለሽ ለትዬ ደውይላትና ፖሊስ ዛ መምጣት አለባት ይላታል አሹ ለፍቅር። ነገር ግን ቤዛ ከላይ ሆና እያዳመጠች ነበረ እና ከላይ ሆና እያዳመጠች ነው የሚያወሩትን በሙሉ። አደይና ዴብም መታ ወደ እንድትመለስ ከዛ ቤት እንድትወጣ አድርገው ነበር። ነገር ግን አሹ መውጣት የለባትም እትዬ ሳትመጣ አለ። እንዲሁም ፍቅርና ሩታም ሊያስወጧት ፈልገው ነበር። ነገር ግን አሹ አይሆንም እትዬ ስትመጣ ነው ብሎ ሁላቸውንም እንዲያስወጣት ተናገረ። መጨረሻ ላይ ግን እንግዲህ አሹ ሮማንን እያሰበ ነበረ ማለት ነው። ዛሬ ጨክና ሳትመጣ ጨክና አይኔን እንኳን ሳታይ ልትውል ነው እያለ ሲያንቀላፋ እንግዲህ ቤዛ አምልጣለች። ነገር ግን ቤዛን ተከትሏት አሹ ሄዷል። ይደርስባታል ወይስ ታመልጠዋለች የሚለውን ያው በመጪው ክፍል ነው የምናየው ማለት ነው። በእርግጥ ታመልጠዋለች። ብታመልጠውም ኪንጎና ዳይመንድ ይዟታል ማለት ነው። ለምን ይሄንን ማውራት አልነበረበትም አሹ ማለት ነው። ተጠንቅቆ ትዬ እስከምትመጣ ድረስ የፍቅር እናት እስከምትመጣ ድረስ ወይ ቤት መቆለፍ ነበረበት ወይ ደግሞ ይሄንን ዝም ብሎ ማውራት አልነበረበትም። በሚስጥር ነበር ማውራት የነበረበት። ነገር ግን ቤዛ ሊያስይዟት እንደሆነ ስላወቀች አምልጣ ጠፍታለች። የፍቅር እናትም ወይት እንደሄደች እንግዲህ ፖሊስ ልታመጣ ነበር የሄደችው። ነገር ግን አልተሳካም። እንግዲህ የባቡሬ እናትም በሚያሳዝን ሁኔታ አብዳ እንግዲህ
ቀጤማ እየሸጠች ትገኛለች። እንግዲህ ቀጤማ በ5 ብር ቀጤማዋን በ5 ብር እያለች እያለ እንግዲህ ኪንጎና ዳይመንድ ይሄዳሉ። ነገር ግን እሷ የነጠላዋ ወንድ ነው ማለት ነው። ወንድ ስታይ ብቻ ነው እንደዚህ በሽታዋ የሚነሳባት። ወንዶችን ካልፈነከትኳቸው እያለች እንግዲህ ድንጋይ ይዛ ስታሯሩጣቸውም አይተናል። ይሁንና የባቡሬ አባት እንግዲህ ጎርቷትና ልቧን ሰባብሯት ስለሄደ ነው እንደዚህ ወንዶችን ልትጠላ የቻለችው። ነገር ግን ሊሊ ባቡሬን እናትህ አጠገብ ይዘኝ ሄድና እኔ አስታምማታለሁ፣ እኔ ወደ ራሷ እንድትመለስ አድርጋታለሁ ስትለው ባቡሬ በጣም ነበር ደስ ያለው። የኔን እናት እንደዚህ ለማስታመምና የኔን እናት ከዚህ ነገር እንድትወጣ ልታደርጊ ስለተስማማሽ ከልብ አመሰግናለሁ። አይደለም አድርገሽው ማሰብሽ ራሱ በጣም ነው የማመሰግነው ስላትም ነበረ። ሊሊም ደግሞ መልካም ልብ ስላላት ምንም ችግር የለውም አታስብ ብለዋለች። እንግዲህ እና ሊሊንም ከባቡሬ ጋር ስታየው በጣም ነው ባቡሬን በድንጋይ እያባረረች ይኸውልሽ አንቺን በገንዘባቸው ሊገዙሽ ነው። ወንዶች እንደሆኑ ልብሽን ከወሰዱ በኋላ ከዛ በኋላ ይተውሻል፣ ይጎዳሻል። ስለዚህ ከሱ ጋር ትሁኚ እያለቻትም ነበረ። ነገር ግን መጨረሻ ላይ ካጠገቤ ከኔ ጋር ትሆኛለሽ፣ ከኔ ጋር ትሸጫለሽ ቀጠማ፣ ከዛ ወይ ደግሞ እኔ 5 ብር እሰጥሻለሁ፣ 10 ብር ያገኛለሁ፣ 5 ብር እሰጥሻለሁ ስትላት እኔ ዝልሆን በቃና ቤት ሂጅ እመጣለሁ በምትራሳት አይሆንም ትላታለች። ባቡሬም እንግዲህ ከተደበቀበት ይወጣና ነው ቶሎ ልሊ እንደማየ ምን ልታረጊያት ነው ብሎ ይዟት ጠፍቷል ማለት ነው። እንዲሁም አዴና ዴብንም ስታገኛቸው እንደዛ ነበር የተፈጠረው። ይሄ ጭራቅ እኮ ሊበላሽ ነው፣ ይሄ ጭራቅ እኮ ሊጎዳሽ ነው፣ ከሱ ጋር እንዳትሆኝ ስትላት እንግዲህ አዴ በጣም ነበር የነገጠችው። ቆይ ከሴትዮቱ ጋር ትተዋወቃላችሁ እንዲያለች ቢጨንቃት ማለት ነው። እና ዴብም ስለማያውቃት አራን ያላውቃትም ማራቃትም ይላል። ከዛ በኋላ እንግዲህ ያው ወንድ ስለሆነ ዴብ ከሴትዮቱ በግድ የዴን እጅ አላቆ ይዟት ሮጧል ማለት ነው። እንግዲህ ሮማንም እና ዳይመንድ በቆሙበትም እንደዚሁ መታ ነበር ማለት ነው። ከዛም እንግዲህ ዳይመንድ በጣም ሮማን ጥሎ ጠፋ። የሚገርማችሁ ነገር ማለት ነው እንግዲህ አይ ወንድ አለ። ወንድ ልጅ እንዴት እንደዛ ይሆናል? ሮማንን ለዚህ ለሴትዮ ጥሎ እሱ የግራ ውጪ ብሎ አልፈረጠጠም እንዴ? እና ሮማንም በጣም ነው የደነገጠችው። አይኗ ፈጦ ነበር ማለት ነው። ያው መጨረሻው በርግጥ ቀጣይ ነው የሚለቀቀው። እሷም በጣም ነው ያፈራችው። ይሁንና የባቡሬ እናት ሴቶችን አትነካም፣ ጥላቷ ወንዶች ስለሆኑ ወንዶችን ነው የምታባረረው። ግን ሮማን እብድ ናት ብላ ስለፈራች በጣም ነው የተጨነቀችው። አይኗ ሁላ እንደው ፍጥጥጥጥ ነው ያለው እና በጣም ታሳዝናለች የባቡሬ እናት። ነገር ግን ከሊሊ ጋር ከተግባቡ እንግዲህ በዛው በሃይማኖታቸው ወደ ጠበልም ወደዛም ይዛ ስትሄድ እንደሚሻላትና ልጇንም እንደምትቀበል ባቡሬን ማለት ነው ባቡሬን እንደምትቀበል ባለሙሉ ተስፋ አለኝ። በረከት እያለች ነበር እንትናን ዴብን ራሱ የቀረበችው ነበር ማለት ነው። እና መጨረሻም እንግዲህ ከዳነች በኋላ እንግዲህ ከባቡሬ ጋር ይጋባሉ። ጥሩ አማት ጥሩ እናት እንደምትሆናት ለሊሊ ተስፋ አለኝ ማለት ነው። እና የባቡሬ እናት ወንዶችን አትመኛቸው፣ ወንዶች እኮ ልብሽን ከወሰዱ በኋላ ይከዱሻል እያለች እንግዲህ ሊሊን ስታወራት ሊሊ በጣም ነበር ያዘነችው ማለት ነው። ምክንያቱም የእሷን ቁስል ስለሆነ የተናገረችላት። እና እንግዲህ ቅምጥልና ኪንጎም አሁን በጣም ከባድ ጠብ ውስጥ ይገኛሉ። እንግዲህ ሰው ካልሞተና ካልሄደ አይመሰገንም፣ ወይም ደግሞ በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባል አባባል አለ። አሁን እንግዲህ ኪንጎ ቅምጥል አጠገቡ እንዳለች ምንም አትመስለውም ነበር። እባክሽ አትጋታችኝ፣ አታሰቃይኝ፣ በጣም ሰለቸሽኝ ሲላት ነበር። አሁን ግን ሴት ልጅ ወንድ ልጅ ቆረጠ ነበር የሚባለው። አሁን ደግሞ ሴት ልጅ ቆረጠች በሚለው ቅምጥል ቆርጣ ሄዳለች። አሁን እኔ አንተን እየተከታተሉ ወዳለሁ አፈቅርሃለሁ ማለት ሰልችቶኛል። ስለዚህ አባባይ አሁን ቢያይህ በጣም ይቆጣል። ስለዚህ መሄድ አለብኝ ብላ ጥላው ሄዳለች። እሱም እንዴት ተጸጸተና ይቅርታ ጠይቋት ነበር። ይቅርታን ተቀብያለሁ፣ ነገር ግን ካንተ ጋር ልኖር ካንተ ጋር እንደ በፊቱ እየተጋተትኩኝ መኖር አልፈልግም ብላለች። እንግዲህ ቆርጣለች ቅምጥል። ነገር ግን ቅምጥል
በቆረጠችበት ሰዓት እንግዲህ ኪንጎ ደግሞ ፍቅር አገርሽቶበታል። ፍቅር እየያዘው ነው። ናፈቀችኝ ቅምጥል እባክህ ዳይመንድ አስታርቀኝም ሲል ነበር። ነገር ግን ያው ሴት ልጅ ቆረጠች በሚለው ቅምጥል ቆርጣለች። ይሁንና ይታረቃሉ፣ ዞሮ ይታረቃሉ። እና ሲቀጥል ማለት ነው ቤዛ መያያዝ አለባት ማለት አሹን ልታመልጥ አይገባም። አሹ የገባችበት ገብቶ ሊይዛት ይገባል። በእርግጥ አሹ እንደው አውራ የሚለው ነገር አለ እንጂ ማውራት አልነበረበትም። ከቤት እንዳትወጣ ብቻ መጠባበቅ ነበረበት። ያን እንደዛ ባይል ነው ባያወራ ኑሮ ቤዛ ትሄድም አታመልጥም ነበር። እንኳንም ዝም ቤት መጣው ብላ በደስታ ቁጭ ብላ ተጠብቃት ነበር እንጂ እንደዚህ። አሁን ግን በጣም ስለፈራች እንግዲህ አምልጬ መሄድ አለብኝ ስትልም ነበረ ማለት ነው። እንግዲህ አዴይና ዴብም ቆመው በሚያወሩበት ሰዓት ሩታ ደርሳ እንዴት አንተ ለክብርህ አትጨነቅም ወይ ምንድነው ስትለውም ነበረ። ነገር ግን የዴብን ልብ አዴይ ስለተቆጣጠረችው ስለ ሰው ምንም የሚያገባኝ ነገር የለም ሲላትም ነበረ። ለማንኛውም ቀጣይ በጉጉት እንጠብቃለን። ቤዛ ታመልጣለች ወይስ ደርሶ ይዛታል የሚለውን ሁላችንም በጉጉት እንጠብቃለን። በክፍል 125 ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን አትርሱ። ላለው መልካምነት ለራስ ነው። አበረታቱን። ቪዲዮውን ስታዩት ላይክ እያደረጋችሁ ጀምሩት። የባቡሬ እናት መዳን አለባት፣ መሻል አለባት። ምክንያቱም ደግሞ ባቡሬ ብቸኛ ነው፣ እህት ወንድም የለውም እና እናቴን በጣም ወዳታለሁኝ እያለ ነበር። ድልም ምን አለ እናቴ በጤና በህይወት ኖራልኝ እንደዚህ በሆነ ስትለውም ነበረ ማለት ነው። ነገር ግን ሰው ካልሞተ ካልሄደ አይመሰገንም። አሁንም ቢሆን ያው ባቡሬም ይወዳታል፣ የመኖር ሚስጥር እሷ ናት ሲልም ነበረ። ያው እንደዚህ እናት ልክ እንደ እናትና እንደ ልጅ አለመሆናቸው ትንሽ ቢከብደውም ማለት ነው።